አንድ ኢትዮጵያ አስመጪ ከቻይና ዕቃ በሲአይኤፍ ጅቡቲ ኢንኮተርም ወይም ውል ይገዛል። ዋጋው በጣም አዋጭ ይመስላል። ሻጩም ትራንስፖርትና ኢንሹራንስ ተካተዋል እንዳያሳስብ ይለዋል። ዕቃው ጅቡቲ ወደብ ይደርሳል ልክ እንደተስማሙት። ከዚያ ግን ሌላው እውነታ ይጀምራል። ፖርት ሃንድሊንግ ቻርጅስ ወይም የወደብ አገልግሎት ክፍያዎች፣ ተርሚናል ፊ ወይም የተርሚናል ክፍያዎች፣ የጉምሩክ ሂደቶች፣ የኢትዮጵያም የጅቡቲም ጉምሩክ ክሊራንስ ፕሮሰስ፣ ወደ አዲስ አበባ የሚደረግ የትራንስፖርት ወጪ ወይም ሎካል ትራንስፖርት ቻርጅስ። አስመጪው ግራ ይጋባል። እኔ እኮ የገዛሁት በሲአይኤፍ ነው፣ ለምንድን ነው ይህን ሁሉ ክፍያ የምከፍለው ይላል። ሻጩ አላታለለውም፣ ኢንቮይሱም አልተሳሳትም። አንድ ግን ትልቅ አለመግባባት አለ። ሲአይኤፍ የሚያበቃው ወደብ ላይ ነው፣ አዲስ አበባ አይደለም። ብዙ የኢትዮጵያ ነጋዴዎች ብራቸውን የሚያጡት በዚህ ምክንያት ነው። ሲአይኤፍ ውድ ስለሆነ አይደለም፣ ኤፍኦቢም ደግሞ ርካሽ ስለሆነ አይደለም። ነገር ግን ኢንኮተርምን በትክክል ስላልተረዱ ነው።